እኛ እናጣለሽ ወደ ሳንቺ ምቶች ሀያት ደስ ይለኛል። ሀያት እንዳውም ጥሩ ስም፣ ደስ የሚል ስም ሀያት፣ ደስ የሚል ስም ነው። ትርጉሙ ህይወት ማለት ነው። እንግዲህ ዛሬ ትክክለኛውን ህይወት ያገኘሽበት ቀን ነው። እዚህ ዓለም ላይ ትልቁ ቀን ማለት ለእናንተ ለሰው ልጆች ያን የፈጠራችሁን አምላካችሁን አላህን ያገኛችሁበት ቀን ነው። ኢብኑል ቀይም ረሒመሁላህ ተዓላ እንደዛ ይላሉ። የሰው ልጅ እዚህ ዓለም ላይ ከኖረበት ጊዜው ትልቁ ጊዜው ከጌታው ከአላህ ጋር የተዋወቀበት እና እርሱን በብቸኝነት ማምለክ የጀመረበት ቀን ነው ይላል። ሌላው ቀን ወላሂ የሙታንነት ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መሰሉ ለዚ የዝክሩ ረበሁ ወለዚ ላ የዝክሩ ረበሁ ከመሰል ልሐይ ወልመይት አሉ። ያ ጌታውን አላህን የሚያውቅና እርሱን የሚያወሳ እንዲሁም አላህን የማያውቅና እርሱን የማያወሳ ምሳሌያቸው ልክ እንደ ህያውና እንደ ሙታን ነው አሉ። ጌታውን አላህ ስብሓነሁ ወተዓላን አውቆ እርሱን መገዛት የያዘ ሰው ህያው ነው እርሱ ሐታ ወለው ማት ቢሞትም እንኳን እርሱ ያታቻል። በል አሕያኡን ዐንደ ረቢሂም የርዘቁን ይላቸዋል አይደል? ሸሂዶችን ከጌታ ህያው ናቸው እነርሱ። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢሊላሂ አምዋታ በል አሕያኡን ዐንደ ረቢሂም የርዘቁን። አምላክ አላህ ስብሓነሁ ወተዓላ ምን ይላል? እነዚያ በአላህ መንገድ ላይ የተሰዉ የተገደሉ ሰዎችን ሙታን ናቸው ብለህ እንዳታስብ አለ። እነርሱ ህያው ናቸው ይላል። እና ይህ ነው ሙታን ብሎ ማለት ጌታውን አምላኩን ያላወቀ ሰው እና እርሱን የካደ ሰው ነው። እርሱን ያልተገዛ ሰው ነው። ሀዛ ወልመይት ወለው ካነ ዐላ ቀይድ ልሐያት በህይወት ሲንቀሳቀስ ብታዩትም እንኳን ያ ነው። እሺ ለማንኛውም ዛህራ ከታች ያለችው ልጅ ፎሎ አድርጊያት። ስለ እስልምና ትምህርቶች የምትማሪበት ግሩፕ ታስገባሻለች። በአቅራቢያሽ የምታውቂያቸው ደግሞ ሙስሊም ልጆች ካሉ ጓደኞች ካሉ ስለ ሶላት አሰጋገድ ያስተምሩሻል። ስለ ውዱ አደራረግ ያስተምሩሻል። ተምረሽ ሶላትን መስገድ ትጀምሪያለሽ ማለት ነው። እሺ ሀያት እሺ ጥያቄ ያለው መቀጠል ይችላል። ምናት እሷን ነበር እ የመጣሁት ያለሆን ጃ ጃ በጃ ስም የተከፈተ ነው። ወሽ ጥያቄ ነው ያለ السلام عليكم ورحمة الله وبركاته. وصوتك أهلا جاء بتلقوا يتمنى الاسكنة. السلام عليكم. وعليكم السلام. اسقوا يا بزال أنا حبلي دانا كرمك كما يخا አለው ዱላ በዛብካ አለው እንዴት ናችሁ? አዎ አዘጉት በየሳምንቱ ስማ አንተ እኮ ጨረረካ አደገኛ ነው። ህዝቡን ወዴት ነው ሂድ የምትለው? አስልመ እኛ ንጽጽር ራሱ መስራት አልቻለም እኮ ከማን ጋር እናነጻጽር ሲባል የለም ሲፈለግ የለም። በቃ ሁሉም ሰልሟል አሉ። ቤት ሊሄድ ይገባዋል ጃ ወደ ጌታው። አላህ ይጠብቅ ባለህበት። እንኳን ደህና መጣ። አሜን አሜን አሜን። ጌታ ሰው ዘመን ይባርክ። ዛሬው ቀን የእኔ ነው። እሺ ጥያቄ ያለው መቀጠል ይችላል። ሁሱ እየሰማ ነው። ሰላም እንዴት ነው? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عندنا سلامنا يا سلام. أسر كانوا نيجوا أسقبوني يالكم. ماشي. أوكي. መጀመሪያ ደስ ብሎኛል። አዲስ እህት አግኝቻለሁ ሀያት የምትባል አልሐምዱሊላህ። ከዚያ ያው ወደ ጥያቄ ስገባ ባለፈው ትንሽ ከእንትኖች ጋር ከክርስቲያኖች ጋር ውይይት እያደረግን ነበርና ስለ እንትን ጠይቂያቸው ነበረ። ስለ ዲቃላ እስከ 10 ትውልድ ድረስ ቤተ እምነት መግባት አይችልም ምናምን የሚል ነገር አንስቼባቸው ነበርና እና ምን አሉኝ እነሱ ቁርአንም ላይ ዲቃላን አትታዘዝ የሚል አለ አሉኝ። ሱረቱል ቀለም ላይ ነው ምናምን እዛ ላይ አለ ብሎኝ አሁን ስለሱ የተወሰነ አስረዳኝ ነበር። ሱረቱል ቀለም
ነው ስለ አንድ ግለሰብ እንጂ ስለ በዝሙት ስለተወለዱ ልጆች ምን ታደርጉት? አንዴ ማንጋ ነው ሱረቱል ቀለም ላይ አንድ ሰው ያለ አባት መወለዱን የተገለጸ ሰው አለ። ያ በነገራችን ላይ ተአምር ነው ለነብዩ ሰለላሁ ዐለይሂ ወሰለም። ተአምሩ እንዴት እንደሆነ አስረዳቸዋለሁ። አላህ ስብሐነ ወተዓላ ማንንም ያለ አባት የተወለደን አካል ሁሉ ያውቃል አይደለ? ከእርሱ የሚደበቅ የለም። ማንንም ግን ያለ አባት ነው የተወለደው ብሎ ማንንም አልገለጸም። ይሄን ሰው ብቻ ሲቀርብ ቁርአን ላይ ስለማን ነው? ስለ አንድ ግለሰብ እንጂ ስለ ሁሉም ልጆች አይደለም የሚያወራው። ማን ነው ያ አካል? ይሄን የሚያውቃለ? ሱረቱል ቀለም ላይ የተጠቀሰው ያለ አባት እንደተወለደ የተገለጸ አካል አለ። ለምን መገለጽ አስፈለገ ወደሚለው እንመጣለን። ማን ነው? ከዚህ በፊት ነግሬያቸዋለሁ። ማን ነው የሚያውቅ? የለም። እሺ፣ ወሊድ ብን ሙጊራ ይባላል። የኻሊድ ብን ወሊድ አባት ነው። ወሊድ ብን ሙጊራ ምንድን ነው? ያለ አባት የተወለደ ሰው ነው። ያለ አባት መወለዱን ግን አያውቅም ነበር። አባት እንዳለው ነበር የሚያውቀው። ይወታቸዋል እንዳለ የመካ ሰዎች የሚያውቁት አባት እንዳለው ነው። አባት እንደሌለው ማንና ማን የሚያውቀው? አላህ ስብሐነ ወተዓላ እና እናቱ ያለ አባት መውለዷን ስለምታውቅ እሷ። ነገር ግን አንድ አልነገረችውም ነበር። አባት እንዳለ ያውቃል እሱ። ነቢያችን ሰለላሁ አሁን ለምን አላህ ያለ አባትን መወለዱን ያለ አባት እንደተወለዱ ለመግለጽ ያለ አባት ስላቸው መሲሁ በተአምራዊ መንገድ ነው። እሱም በዝሙት ከተወለዱ ልጆች ጋር አናገናኘው። አላህ ስብሐነ ወተዓላ መሲሁን ያለ አባት ሲፈጥረው ጊዜ ተአምራዊ በሆነ መንገድ ፈጠረው እንጂ በዝሙት ከተወለደ አይነት ጋር አይደለም። እሱ ገብቷቸዋል። አሁን እዚህ ቦታ ላይ ያለ አባት መወለዱን መግለጹ ለምን አስፈለገ ወደሚለው እንምጣ። ማን ነው የሚለውን ካወቃችሁ በኋላ ወሊድ ብን ሙጊራ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለምን አዛ ያደርጋቸው ነበር። እነከ አንተ ልአብተር እያለ አንተ ዘር የተቋረጠ እያለ ይሰድባቸዋል። ገብታቸዋል። አረ ልጅ በወለዱ ቁጥር ስለሚሞትባቸው ወንድ ልጆችን እየወለደ አንድ ሰው ከሞተበት ዘር አይቋረጥም። በወንድ ልጅ በኩል ነው ዘር ሊሄድ የሚችለው እና አንተ ዘር ቆራጣ እያሉ ይሰድቧቸው ነበር። ገብታቸዋል። ቃሲምን ወለዱ፣ ሞተባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልጆቻቸው በሞቱ ቁጥር አንተ ዘርህ የተቋረጠ እያሉ ይሰድቧቸው ነበር። አብደላህን ወለዱ፣ ሞተባቸው። ከዛሊክ ኢብራሂም መጨረሻ ላይ ተወለደ፣ ሞተባቸው። በዚህ ጊዜ ይህን ሲሏቸው ነቢያቸው ሰለላሁ ዐለይሂ ወሰለም ያኔ ሐዘን ሰው ናቸውና እንደ ማንኛውም ሰው ሐዘኑ ተሰማቸው በልባቸው። ይሄ ሰውዬ ግዴታ አሁን ማንነቱን መነገር አስፈለገው። አላህ ስብሐነ ወተዓላ ለዚህ ነው ይህን ሰው ወላ ቱጢዕ ኩለ ሐላፊን መሂን ሐማዚን መሻኢን ቢነሚም ብሎ ገለጸው። እና ስለዚህ ያለ አባት መወለዱን መገለጽ ያስፈልገው ለዚህ ነበር። ወዲያው ይህን የቁርአን አንቀጽ በሰማ ጊዜ ያለ አባት እንደተወለደ ዘሩ የተቋረጠ አይደለም ሙሐመድ ብሎ አላህ ስብሐነ ወተዓላ አጸናላቸው። ኢና አዕጠይናከ ልከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር አላቸው። አንተን የሚጠላ ሰው ነው ዘሩ የተቋረጠ ሙሐመድ፣ አብሽር ምንም እንዳይሰማ አላቸው አላህ ስብሐነ ወተዓላ። ነገር ግን እዚህ ቦታ ላይ ይህ ሰውዬ በጣም ደነገጠ። ያለ አባት እንደተወለደ ቁርአን ላይ ሲመጣለት ጊዜ ወዲያው እናቱን ፍለጋ ሄደ። ይህ ሰው ወሊድ ብን ሙጊራ እናቴ ያላት ቤት ሄደና ሙሐመድ ያለ አባት እንደተወለድኩኝ ተናገረ፣ እንደማይዋሽ እናውቃለን ደግሞ ስለዚህ አባት የለኝም አለ። በቃ እርግጠኛ ሆኖ ነው የሄደው። ይጠላቸዋል፣ ከሃዲ ነው። ልብ በሉ። እርሳቸውን በየሄዱበት እየተከተለ አንተ ዘር የተቋረጠ እያለ ልባቸውን ይሰብራቸዋል። የግዴታ ማንነቱ መነገር አስፈልገው ይሄ ሰው። ከዚያ በኋላ ሁን ያዘ ነቢ ስ ላ ስለም ሙሐመድ አይዋሽም፣ እነ ሙሐመድ ላ ይክዚብ አለ። ሙሐመድ አይዋሽም በፍጹም እናውቃለን ብንጠላውም አለ። አባት እንደሌለኝ ነግሮኛል በቁርአኑ ላይ አባቴን አምጪ ንገሪኝ አላት። እውነቱን ነው ያለ አባት በዝሙት የወለድኩ ብላ ነገረችው። ወሀዚህ ሙዕጅዛ ለነቢ ስ ላ ስለም ይህ ነገር ለነቢዩ ሰለላሁ ዐለይሂ ወሰለም እንደ ተአምር ሆነ። ይሄ ሰው በእድሜ ይበልጣቸዋል፣ ትልቅ ሰው ነው። ያለ አባት መወለዱን ከፈጣሪ ውጭ ማን ሊያውቅ ይችል ነበር? እንዲሁም ደግሞ ያ ነቢይ የሆነ ስለ ድብቅ ነገራቶች አምላክ ያሳውቀው አካል ካልሆነ በስተቀር ወዲያው ሄደና እናቱን አባት እንደሌለ ይነግሮኛል፣ ሙሐመድ አይዋሽም፣ አባቴን አምጪ አላት። እውነቱን ነው አልዋሽም፣ አባት የለህም፣ በዝሙት ነው የወለድከው ብላ ተናገረች። ይህ ነው እና ይህ አንቀጽ እየተናገረ ያለው ስለ አንድ ግለሰብ እንጂ ስለ ጥቅል ስለ ሁሉም ስለ አባት ስለተወለዱ ልጆች አይደለም። ገብቶሃል አይደለ? እዚህ ቦታ አትታዘዝ እርሱን አትስማው እያላቸው ያለው ስለዚህ አካል እንጂ ስለ ሌሎች አይደለም። ገብቶሃል አይደለ? መጽሐፍ ቅዱስ ላይ ያለው ግን ከዚህ የተለየ ነው።
ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ቀጥሎ ምን ይላል? የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። ያን ስለ አንድ ግለሰብ ሳይሆን ስለ ጥቅል ነው እየተናገረ ያለው። እዚህ ጋር ቁርአን ላይ እየተናገረ ያለው አንድን ግለሰብ አስመልክቶ ነው። እሱን እንዳውም አትስማው የሚልህን ልብህ እንዳይሰበር አትስማ እያላቸው እንጂ ሌላ ነገር አይደለም። ስለ አንድ ግለሰብ ነው። እሺ ኦኬ፣ ሽክረን ጀዛከላህ። ሌላ ደግሞ አንድ ልጨር። እሺ ሌላው ደግሞ እንትን ነበረ፣ ማን ነው እግዚአብሔር ህፃናቶችን ሁሉ ግደሉ ይላል የሚል ነገር አንስቼባቸው ነበር እና ከዛ ለሱ ደግሞ ምን አይነት ምላሽ ሰጡኝ? በኑህ ጊዜ አላህ እራሱ አጥፍቶ ነበረ፣ ልጆችንም ሁሉንም ነበር ያጠፋው ይላል። ስለሱም የተወሰነ ማብራሪያ። አንደኛ ልጆችን አላህ አጥፍቷል የሚል በቁርአን ላይ አንዲት ቦታ ያመጡ። በቁርአንም ሆነ በሐዲስ ላይ አላህ ስብሐነሁ ወተዓላ ልጅን አጥፍቷል የሚል የለም። ስለ ኑህ አስመልክቶ የኑህ ታሪክ ይታወቃል። አላህ ስብሐነሁ ወተዓላ ህግ ሊያወጣ ህፃን ልጅን አጥፉ ብሎ በፍጹም አላለ። እዚህ ቦታ ላይ የኑህ ዓለይሂ ሰላም ህዝቦች ማን ናቸው ታዲያ የጠፉት ከተባለ ከሃዲያኖች ናቸው። ረቢ ላ ተዘር ዐለ ልአርድ ሚነል ካፊሪነ ደያራ፣ በምድር ላይ ከሃዲን እንዳትተዋለ ከሃዲን አጠፋ ይላል። ህፃን ልጅን አጠፈ ወይንም አጠፋ የሚል የለም። እዚያ ላይ ቃል በቃል ህፃን ልጆችን ግደሉ የሚል ያለው መጽሐፍ ቅዱስ ላይ ነው። አንድ ቦታ ላይ እንዳይመስላችሁ፣ በጣም በርካታ ቦታ ላይ አለ። እግዚአብሔር ህግ ያወጣል ህፃናቶችን ግደሉ እያለ ማለት ነው። እኔ ከራሴ አንዳቸው አልናገርም፣ እንዳነብብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና ላሳያችሁ፣ ማየት የሚፈልግ ካለ ማለት ነው። ህግን ያወጣል እግዚአብሔር ህፃናቶችን ግደሉ እያለ። እንግዲህ ህፃናት ምንድን ናቸው ከተባለ ንጹሐኖች ናቸው። ምንም የሚያውቁት ነገር የለም። ቤቶቻል አምላክ ህግን አውረዶ ንጹህ አይምሮ ላላቸው ለአቅመ አዳም ለአቅመ ሔዋን የደረሱ ማገናዘብ የሚችሉ የዛኔ ትእዛዙን ቢጥሱ እንዳው ግደሏቸው ቢል እሺ እንቀበል። እሱ አይምሮ የሌላቸውን ህፃናቶችን ብላቴናዎችን ይላል ጭራሽ። ወላሂ አረበኛው ላይ መጽሐፍ ቅዱስ ላይ ብትመጡ ነው ተደነግጣላችሁ። እቅቱሉ አልአጥፋል ሩዳዕ ነው የሚለው፣ እየጠቡ ያሉ ህፃናቶችን ሳይቀር ግደሏቸው ነው የሚለው። ይሄ ጥቅስ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያለው ማለት ነው። የሚጠቡ ህፃናቶችን ግደሏቸው ይላል። የሚጠባ ህፃን ልጅን ያውቃል። ንጹሐንን መግደል ነው ያረላ። ንጹሐንን የሚገድለው ማን ነው ከተባለ ታዲያ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር አቤት ውሸት እያለ ነው። ወላሂ ውሸት አይደለም፣ ማሳያ አለ። ኢየሱስ ክርስቶስ ንጹሐንን የሚገድለው ዲያብሎስ ነው እያለ ይናገራል። ደግሞ በጣም ያስደነግጠው እሱ ነው። ስለዚህ እግዚአብሔር ዲያብሎስ ነው ማለት ነው በኢየሱስ ክርስቶስ ንግግር መሰረት። እናንተ ግን አላቸው አይሁዶችን የአባታችሁን የአብርሃምን መንገድ እንደማይከተሉ እየነገራቸው ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ አለ። እኔ ከአምላኬ የሰማሁትን እውነት የምነግራችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ካለ በኋላ እናንተ ግን የአባታችሁን የዲያብሎስን ስራ ማድረግ ትፈልጋላችሁ፣ እርሱ ከመጀመሪያውም አንስቶ ነፍሰ ገዳይ ነበርና አለ። አያችሁ አይደለ? ንጹሐንን የሚገድል ዲያብሎስ እንደሆነ ተናግሯል ኢየሱስ ክርስቶስ። ማን ነው ታዲያ ንጹሐንን ግደሉ እያለ ያለው? እግዚአብሔር። ህፃናቶችን ግደሏቸው እያለ። ስለዚህ እንደ መጽሐፍ ቅዱስ እግዚአብሔር ዲያብሎስ ነው ማለት ነው ከይቅርታ ጋር። ይሄ በማስረጃ እናሳያችሁ። አንድ ያው እና ህፃናቶችን ግደሉ እያለ እግዚአብሔር ተመልከቱ። እዚህ ጋር ሽማግሌውንና ጎበዙን ቆንጆይቱንም እና ህፃናቶችን ሴቶችን ፈጽማችሁ ግደሉ ይላል እግዚአብሔር። ያው ማን ይሄን ያለው? እግዚአብሔር ነው። ወደ ላይ ከፍ አድርግላቸው የሰራዊት ጌታ እግዚአብሔር ከሚለው አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ናቸው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ከሁለት ጀምረን እናንብበው። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ቁጥር 3 ጀምሮ። እሺ
እሺ ስንት ነው ያወጣሽው? መጽሐፈ ሳሙኤል ቀዳማይ ነው። ካለ እኔ ይሄ የመጀመሪያ ማለት አንደኛ ሳሙኤል ምዕራፍ 13 ምዕራፍ 13 ቁጥር ስንት? ቁጥር 2 ነው መሰለኝ ያወጣሽው። ሁለተኛ ሳሙኤል መሰለኝ ያወጣሽው መጽሐፍ ይሄ። ምዕራፍ 13 ቁጥር ስንት? ቁጥር 2 15 ነው። ምዕራፍ 15 ቁጥር 3 አሁን ከሁለት ጀምረሽ አንዴ የእግዚአብሔር ትእዛዝ እንደሰጠው እንድናየው ዘንድ ያው ተመልከቱ። እዚህ ጋር ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ባዩ ማን ነው? እግዚአብሔር ነው። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ተመልከቱ። ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና አህያውን፣ ግመሉንና አህያውን ግደል እያለ ይናገራል። ሕፃናቶችንና ብላቴናዎችን ግደሉ እያለ ነው። ማን? እግዚአብሔር። እንግዲህ ንጹሐኖችን የሚያስገድለው ታዲያ ማን ነው ሲባል ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያውጨዋለች። ንጹሐኖችን የሚያስገድለው ማን ነው? ዲያብሎስ። የክርስቶስ ራሱ ይንገራል። ተመልከቱ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛ እስከ ዝሙት አልተወለድንም፣ አባት አለን፣ እርሱም እግዚአብሔር ነው አሉት። ወረድ አድርጌው ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁም። ወረድ አድርጌው ንግግሬን የማታስተውሉ ለምንድን ነው ቃሌን የማትሰሙት የምትችሉት አላቸው። አሁን ተመልከቱ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበርና ነው። ሕፃናቶችን ነፍሰ ገዳይ ማን ነው? ዲያብሎስ ነው። አለ ማን ነው? ሕፃናቶችን ግደሉ ያለው መጽሐፍ ቅዱስ ላይ እግዚአብሔር። ስለዚህ እንደ መጽሐፍ ቅዱስ አምላክ የሰይጣን ለብሷል ማለት ይቻላል። በዚህ ነፍሰ ገዳይ ማን ነው? ሕፃናቶችን የሚገድል ብለን ኢየሱስን ብንጠይቀው ያው ዲያብሎስ ነው አለ። ቦታቸዋል። እዚያ ጋር ደግሞ እግዚአብሔር ራሱ ቃል በቃል ሕፃናቶችን ግደሉልኝ ይላል፣ ሴቶችን ግደሉልኝ ይላል። ሴትና ሕፃን አይወርድም እግዚአብሔር። እንደ መጽሐፍ ቅዱስ ግደሏቸው ብሏል። ይህን ይመስላል። ሆኑ በእስልምና እስከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅትሉ ክለን ሰጊረን ወላ ምርአትን ወላ ሸይኸን ከቢረን ብለዋል። አደራ ሕፃናትን እንዳትገሉ፣ ሽማግሌን እንዳትገሉ፣ ሴቶችን እንዳትገሉ ብለዋል። እግዚአብሔር ምን አለ? ሕፃናቶችን ግደሉ፣ አደራ ሴቶችን ግደሉ፣ ሽማግሌን ግደሉ ብለዋል። ይህ ነው። እሺ ሌላ ጥያቄ አለ? አንተ ሌላኛው ጥያቄ ይቅርታ አድርግልኝ እዚህ ጋር